ውዷ አረብ ሀገር ያለሽው እህቴ ለምንድነው አንቺ ከመዳም ኩሽና ውጪ ሌላ ነገር እንደማትቺ ብቃቱ እንዳሌለሽ አድርገሽ የምታሳምኘው አይምሮሽን? ይሄ በነገራችን ላይ ትልቅ ስተት ነው። እናንተ ብዙ ነገር መስራት ማድረግ የምትችሉ በጣም ጀግና ሴቶች ናችሁ፣ ለፍቶ አዳሪ ናችሁ። ግን በጣም አሁን በዩቲዩብ ዙሪያ እያጋጠመኝ ያለው ነገር እኔ እውቀት የለኝም፣ እኔ እኮ አልችልም። ዩቲዩብ ለመስራት የትምህርት ማስረጃ አያስፈልግም። ዩቲዩብ ለመስራት ያማረና የደመቀ ቤት ውስጥ መሆን አይጠበቅባችሁም። ዩቲዩብ ለመስራት ሜካፕ መቀባት፣ ዊግ መቀጠል አይጠበቅብሽም። ዩቲዩብ ለመስራት ትልቁ ነገር ለካንቺ የሚጠበቀው ፍላጎት፣ አላማ ያለሽ ሴት ኦኬ። ምንም አይነት እንቅፋት አንቺን ወደ ኋላ የማይመልስሽ ሴት ስትሆኚ ትቻለሽ። ወራቴን ነው የምላችሁ። ዛሬ አረብ ሀገር በጣም ብዙ አይነት መስዋዕትነት ከፍላችኋልኝ አይደል? አረብ ሀገር ላይ ከኢትዮጵያ አረብ ሀገር ለማምጣት ብዙ መስዋዕትነት ከፍላችሁ ነው አረብ ሀገር የተገኛችሁት። አረብ ሀገር ደግሞ ያላችሁበትን ነገር እናንተ ታውቁታላችሁ። ስለዚህ በእጃችሁ ባለ ስልክ ደግሞ ለመስራት ራሳችሁ